ዲያቆን 5 ደቂቃ አሉት። ቀጥሉ። ይህ የመጨረሻ 5 ደቂቃ ነው። ወደ ጥያቄና መልስ ነው የምትሄዱት። እሺ ከዚህ ቀጣይ እጃ አመሰግናለሁ። አንድ አካሄድ ላስተካክልና እጃ 4 ደቂቃ አድርግልና 2 ዙር አድርግልን በደንብ እንዲወራበት። እሺ በቃ እኮ 5 ደቂቃ ይሆና ታዲያ 5 ይረዝማል። 4 ይሁንና 2 ዙር ይሁን እንዳይረዝምባቸው ሰዎች እንዳይሰለችው 4 አድርግና 2 ዙር አድርግ። እሺ ቀጥሉ ዲያቆን። መልካም። እሺ ኢምሩ እንትን የሚለውን እስቲ አሁን መጽሐፍ ቅዱስ ይዘሃል መቼም እየከፈትክ እየነበብክ ነው እና 3 ደቂቃ ከሚለውን የጀመርክልኝ ቶሎሳ ደቂቃው 4 ነው ያስክልን። እሺ መጽሐፈ ሲራክን ምዕራፍ 3 ላይ ሲግለጥልኝ። አሁን ቪዲዮ ለመክፈት ስለማይመቸኝ ነው። ኢምሩ እየሰማኝ ነው? እከፍትልሃለሁ ግን ሰዓት ይሄድብሃል። በአንተ ኃላፊነት ነው። እሺ እኮ አድርገው ክፈትልኝ። አሁን መጽሐፈ ሲራክ ምዕራፍ 3 ከቁጥር 22 ላይ ያለውን ግለጥና አንብብልኝ። ሲራክ 3:22 አይደለ? ያው አግዤሃለሁ፣ አውጥቼዋለሁ። እሺ እንትን አድርገው። ስላሴ ምን ይላል እዚህ ላይ? ስላሴ ከሰው ይልቅ የገለጡ ምስጢር የለምና ከግብር ገብተ ባህር የስላሴን አትመርምር ይላል። 4 ነጥብ። ይሄ ነው ቅድም ያልኩ ምስጢር ነው የሚለው ነገር በደንብ የተገለጠው። እኔ የምናገረው እኔ የሚገለጥልኝና የምረዳው በኦርቶዶክሳዊ ተዋህዶ ስነ ልቦና ነው። እውነታው ይሄ ነው። ስለዚህ ስላሴ አሁን ቅድም አልክ ስላሴ የሚሸከሙ የሚታዘሉ ናቸው የሚል ነገር አነሳህና ይሄ መጽሐፍ ቅዱስ ክፍል የተጠቀሰው የቱ ጋ ነው? ወደ አብርሃም ቤት ሲገቡ ያለው ታሪክ ነው። ወደ አብርሃም ቤት ሲገቡ እኛ አምላክ ነን ብለው አልመጡም። በሽማግሌ ተመስለው ነው የተገለጡለት። አላወቀምም ነው የሚለው እዛ ጋር እና ያ አሁን ቅድም የገለጥከው በስዕል ያሳየውም እውነት ለመናገር መጽሐፍ ቅዱስ ሲነበብ ፊክሽን አይደለም። አንተ ብቻ በፈለግከው ተረድተህ አንተ ብቻ በፈለግከው የምተረጉመው ሳይሆን መጀመሪያ መጽሐፍ ቅዱስ ሲጻፍ በመንፈስ ቅዱስ ተመርተው ቅዱሳን የጻፉት ነው። ይነበባል፣ ከዛ ይተረጎማል፣ ከዛ ይመሰጠራል። እነዚህ 3 ደረጃዎች ማለፍ አለበት እና ወዳጄ አንተ በጣም ነገሮችን በራስ መንገድ ብቻ የምትወስደው ነውና ጌቶች 3ቱ ጌቶች ታዝለው ምናምን ነው ስትል የነበረው ቅድም። ምንም 3ቱ ጌቶች እንጂ 3ቱ አምላኮች አልተባለም። ጌታ ደግሞ አንድም ሰው በቤቱ ጌታ ሊሆን ይችላል። እኛ ደግሞ የምናመልከው ጌታ ብቻ ሳይሆን የጌቶች ጌታ የአማልክት ሁሉ ደግሞ አምላክ ነው ብለን ነው የምናመልከውና እውነቱን ስነግርህ ይሄ በራስ መንገድ ብቻ ነገሮችን አጣሞ መረዳት ይሄ ለአስተምህሮትም በእኛ አረዳድም የሚያስኬድ አይደለም ወዳጅ። ይህን ይመስላል። አለቀ ደቂቃ። አይ ችግር የለውም ጨርሻለሁ። እሺ ደቂቃ ያስጀምርልኝ። እሺ አልሐምዱሊላህ። እንዳየነው ዲያቆን ሄኖክ ስላሴን ሊያስረዱ አልቻሉም። ምን ብዬ ጠይቄ ነበረ? የትኛው ነቢይ ነው ስላሴን የሰበከ ብያቸው ነበረ። አልሐምዱሊላህ መልስ እንደሌለ አይተናል። ቀጥሎ ግን የሚል ጥቅስ አመጡ። አይቻልም ውይይት አይረብሽ። እሺ ቀጥሎ ምን የሚል ጥቅስ አመጡ? ስላሴ ከሰው ይልቅ የገለጡልህ ምስጢር የለም የሚል ጥቅስ አመጡ። ሰምታችኋል? ስላሴ የሚል ከመጽሐፍ ቅዱስ አመጡ። ታዲያ እውነታው ምንድን ነው ስንል እውነታው ጥቅሱ እንደዛ አይልም። ያጀማ ጥቅሱ እንደዛ አይልም። ላሳያችሁ። ጥቅሱ የሚለው ምንድን ነው? እዩ። ከአስፈላጊ ስራዎችን አትመርምር ነው የሚለው። አላስፈላጊ ስራዎችን አትመርምር፣ ከሰዎች ይልቅ ለአንተ እጅግ ተገልጦልሃል ነው የሚለው። ቄሶቹ ግን ቀይሮ ምን አደረጉት? ስላሴን አትመርምር ብለው መጽሐፍ ቅዱስ ላይ ጨመሩበት። እዚህኛው መጽሐፍ ቅዱስ ሰማያዊ መጽሐፍ ቅዱስ ላይ ማለት ነው። ጥቅሱ ምንድን ነው የሚለው? አስፈላጊ ነገሮችን አትመራመር ነው የሚለው። አያችኋ? ስለዚህ ቄሶቹ ራሱ ዲያቆን ሄኖክም ከብዷቸው መጽሐፍ ቅዱስ ላይ የሌለውን ስላሴ የሚል ቃል ጨምረው ሲያስተምሩ
አይተናል። ይሄ ደግሞ ለቤተ ክርስቲያኒቱ ውርደት ነው። ለምን ስላሴ የሚል ቃል የለም፣ ግን ቤተ ክርስቲያኒቱ መጽሐፍ ቅዱስ ላይ ጨምራለች። ደስ የሚሆን ነገር ግን እኛ በሰራ ነው ስራ በሚዲያ በሁሉም ነገር አልሐምዱሊላህ እዚህኛው እትም ጋር ስላሴ እንደማይል አምናለች። ቀጥሎ ምን አለ? አምላኬ ታዝሏል እኮ ችግር የለውም የሚል ነገር አነሳ። ብራዘር የሚታዘል አምላክ አንተ አምልከው፣ እኛ እናመልከው። ሽማግሌ ሆኖ የሚታዘል አምላክ አምላክ አይደለም። ደግሜ እናገራለሁ። ግን አንተ እያመለከው ያለው ታዝሏል። ቀጥሎ 3 ጌቶች ያለው እኮ አብርሃም ቤት ሲገለጥ አልታወቀም ነበረ። ችግር የለም ልቀበል፣ በአንተ ሀሳብ ሄድ። እሺ ሳራ 3 ጌታ ካለችው እንስማማ። ቀጥሎ ግን ሰይፈ ስላሴ ለምን የሚል ነገር አለ? የትእዛዛቸው ባህሪ አንድ የሆነ 3 ጌቶች ናቸው። 3 ጌቶች ናቸው። እያመለካችሁ ያላችሁት 3 ጌታ ነው። ይሄ ደግሞ መጽሐፍ ቅዱስ ላይ የለም፣ ከጣዖት አምላኪያን የመጣ ነው። ይሄን ነገር ዲያቆን እንዶ ፕሊዝ ውይይት ገብተሃል አይደለም? የትኛው ነብይ ነው ስላሴን የሰበከው? ከመጽሐፍ ቅዱስ ገብተህ አሳይ። 4 ደቂቃ ወሰደ። ገና 2 ደቂቃ ላይ ቆሞ በቃ መልስ የለውም። ቆመ ላስ በየ ሐዛ በቀዱን አሳለፈ። 2 ደቂቃ ብቻ አውርቶ ይሁት አደረገ። ይሄን ያልኳችሁ ስላሴ ሰው ፊት ቁማችሁ ልታስረዱት አትችሉም። ኢቨን እኛ ብቻ አይደለም ያጀማ የስላሴ ሚስጥር እኛ ብቻ አይደለም መልአኮችም አይገባቸውም። ተመልከቱ ምሳሌ ይሄ ሰይፈ ስላሴ ምንድን ነው የሚለው? የስላሴ ሚስጥር ያው ከሰውና ከመላእክት ከማንኛውም ፍጥረት የተሰወረ ነው። ስላሴ እንኳን ሰዎች መልአኮችም አይገባቸውም። ክርስቲያን ወገኖቻችን የሚያመልኩት አምላክ እነሱ ራሱ አልገባቸውም። ሰው የማይገባው አምላክ ነው እያመለካቸው ያለችው። እግዚአብሔር መጽሐፍ ላይ ምንድን ነው ያለው? የተገለጠው ለእናንተ ነው፣ ሚስጥሩ ግን ለእግዚአብሔር ነው። ዘዳግም ላይ አይደለ እንዴ? ስለዚህ ክርስቲያን ወገኖቻችን ከእግዚአብሔር ቃል ወጥታችሁ ሚስጥራዊ አምላክ፣ የማይታወቅ አምላክ፣ ነቢያት አላመለኩት አምላክ፣ ከጣዖት አምላኪዎች የመጣን አምላክ እያመለክን ያለው። እባክህን አሁን ደግሜ እጠይቅሃለሁ፣ የትኛው ነብይ ነው የትኛው ሐዋርያ ነው ስላሴን የሰበከው? ቁርአን ላይ አይደለም መጽሐፍ ቅዱስ ላይ ገልጠህ አሳየኝ። ሁለተኛ ደግሞ እያመለከው ያለው አምላክ ሰይጣን ያዘዋል። ማስረጃ መጽሐፈ ኩፋሌ ምዕራፍ 14 የእግዚአብሔር ቃል እንደተመለከቱ እንደሚል ሁሉን የሚገዛ ሰይጣን መጥቶ በአምላክ ፊት ቆሞ እንዲህ አለ። ሰይጣን ሁሉን ይገዛ በክርስትና መጥቶ ምን አለው? እነሆ አብርሃም ልጁ ይስሐቅን ይወደዋልና ከእርሱ ይልቅ አስበልጦ ይወደዋልና በመሰዊያው ላይ መስዋዕት አድርጎ ይሰዋው ዘንድ ንገረው አለ። ሰይጣን አምላክህን አዘዘው። የሰይጣንን ቃል ደግሞ ሰምቶ አምላክ ማድረግ ተመለከቱ። ያው እዚህ ጋር መጥቶ ለአብርሃም የምትወደው ልጅህን ሰዋ አለው። የማንን ቃል ሰምቶ? የሰይጣንን ቃል ሰምቶ። የሐቢቢ ዲያቆናችን ዲያቆን ነው ከባኩትን የሚያመልኩት አምላክ ሰይጣን ያዘዋል ማለት ነው። እስኪ እቺን ነገር መልሱልን። እቺን ነገር ማወቅ እንፈልጋለን፣ ማወቅ አለብን። ቀጥሎ ደግሞ መጽሐፍ ቅዱስ ላይ ስናነብ እግዚአብሔር በማይገባ መንገድ ተገልጿል። ምሳሌ ኦኬ እሺ